የሕማማት ስግደት ከሰኞ ነው የሚጀምረው። ሰኞው ርግመተ በለስ ይባላል። ቀኑ የተለየ ስያሜ ያለው እያንዳንዳቸው ስያሜ ያላቸው እንደ ስያሜነታቸው ሰኞ ርግመተ በለስ ይባላል። ምንድነው ርግመተ በለስ ማለት? ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ በማይለ ስጋዌው ሲመላለስ ተራበ ይላል። የሚራብ ስጋን ስለተዋሃደ መለኮት መጋቢ ሲሆን ተራበ፣ መጋቢ ሲሆን ተጠማ ብሎ እንደሚያስተምረን ተራበና ፍሬ ይፈልግ ዘንድ ወደ አንዲት በለስ ሄደ ይላል። ወደዚያች ሲሄድ ፍሬ አላገኘም ነው የሚለው። በማቴዎስ ወንጌል ምዕራፍ 21 ላይ ታሪኩ አለ እና ፍሬ አላገኘም ይላል። ከእንግዲህ ወዲህ ከአንቺ ፍሬ አይገኝብሽ አላትና ረገማት ይላል። ይህንን ሊቁ ዮሐንስ አፈወርቅ ሲተረጉመው በአንጻረ በለስ ረገማ ለኃጢአት፣ የተረገመችው በለሲቱ አይደለችም ይላል። በለስ አለምልማ ነበረ፣ ፍሬ ግን የለባት አልተገኘም። ልክ ኃጢአትም በሰው ልጅ ላይ እንዲህ ለምልማ ነበርና ከሰው ልጅ ኃጢአት ለማጥፋት ምክንያት ረገማት በለሲቱን። ያን ጊዜ ኃጢአትም እንደጠፋች የሚቆጠር ሆነ፣ ደረቀች ይላል። ሌላውን ሲያመሰጥረው ቅዱስ ዮሐንስ አፈወርቅ እዚሁ ላይ ምን ይላል? አዳም በበደለ ጊዜ የበለስ ቅጠል ነበር ገልድሞ የነበረውና ያንን ለማስወገድ ሌላ የልጅነት ልብስ ለማልበስ ስለፈለገ ያቺ በለሲቱን ረገማት በማለት ይናገራል። የአዳም ግልድም ናት ማለት ነው የጠፋች። ስለዚህ የጸጋ ልጅነትን በመንፈስ ቅዱስን አጎናጽፎታል ማለት ነው እና ያቺ የተረገመችበት ቀን ነው ዕለተ ሰሉስ፣ ዕለተ ሰኑይ ማለት ነው። ይህች ቀን ርግመተ በለስ በመባል ትታወቃለች። በዚህ ቀን ምእመናን ሁሉ በቤተ ክርስቲያን ተገኝተው መድኃኒታችን ኢየሱስ ክርስቶስ የማይራበው ተርቦ ወደ በለስ መሄዱ ፍሬ ይፈልግ የነበረበትን እያሰቡ እንደገና ደግሞ አይሁድም እዛው ላይ ተሰብስበው ምክር የጀመሩበትም ቀን ነው። እዛው ላይ ሰኞ ላይ ባይሳካላቸውም ጀምረዋል። በዕለተ ሆሳዕና ቤተ መቅደስ ገብቶ በጠቅላላ ንግዳቸውን አስጸያፊ ነገራቸውን ሁሉ ወቅሶ ስለነበረ በዚያ ምክንያት ምን እናድርግ ያሉበትም ቀን ነው እና ይሄንን እያሰቡ ምእመናን መድኃኒታችን ኢየሱስ ክርስቶስ ተርቦ እንዲህ ማለቱ ስጋን ስለኛ ሲል መልበሱ አይደለም በማለት እያሰቡ የሚሰግዱበት የመከራ የሚቀበሉበት ቀን ነው። መከራ የሚቀበሉበት ቀን፣ እየሰገዱ የሚውሉበት ሁሉም በቤተ ክርስቲያን እየተገኙ ቤተ ክርስቲያን እንኳ የራቀባቸው ምእመናን ቢገኙ በቤታቸው ስዕል አላቸው፣ በዛ ላይ እየሰገዱ የሚውሉበት ቀን ነው ማለት ነው። ሁሉም ምእመናን የሚያስቡበት በስግደት እግዚአብሔርን የሚጠይቁበት፣ እግዚአብሔርን የሚለምኑበት፣ እግዚአብሔር ጋር ለእግዚአብሔር የሚገዙበት፣ ለመላእክት የሚሰግዱልህ እያሉ እነሱም የሚሰግዱበት ቀን ነው። ህሙም ስላዳነ በእጆቹ ዳሶ ሙትን ስላስነሳ በእጆቹ ሁለተኛው ቀን ዕለተ ሰሉስ ሶስተኛው ቀን ይሆናል ለእሁድ፣ ለሰኞ ደግሞ ሁለተኛ ነው የሚሆነውና ይህ ዕለተ ተስዕሎ ይባላል። የጥያቄ ቀን ማለት ነው። የጥያቄ ቀን ነው። በዛው በማቴዎስ ወንጌል ምዕራፍ 21 ላይ ይገኛል። አይሁድን የጠየቀበት ቀን ነው። አይሁድም ጌታን የጠየቁበት ቀን ነው። ጥያቄ ምንድነው? አይሁድ በመባይተ መኑ ትገብር ዘንተ አሉት። በጠቅላላ ተአምራት ሲያደርግ እንደገና ደግሞ በዛ በቤተ መቅደስ ላይ የነበሩትን ሁሉ ሲያገላብጥ አንተ በማን ስልጣን ነው ይሄንን የምታደርገው? ይህ ስልጣን ከማን ተሰጥተው ነው ብለው ሲጠይቁት እሱ ደግሞ እንዲህ አላቸው፣ እኔም አንዲት ጥያቄ ጠይቃችኋለሁ አላቸው። ጀመረ። ጥምቀቱ ለዮሐንስ እማይቲ ኢቲ በሰማይ ነው ወይም በምድር? የዮሐንስ ጥምቀት በየት ናት? ከየት ናት? ከምድር ናት ወይስ ከሰማይ ናት ብሎ ጠይቃቸው። አይሁድ በዚህ ጊዜ ተቸገሩ። ፈቀቅ አሉና ብቻቸውን ምን እንበለው? በሰማይ እንበለው? በምድር እንበለው? ተዋባሉ። በምድር ነው ብንል ለምን አላመናችሁትም ይለናል። በሰማይ ነው ብንል ደግሞ ህዝቡ ዮሐንስን ነቢይ ነው ይተልና ህዝቡን ፈሩ። ከዚያ አናውቅም እንበል ተባባሉና ሄደው አናውቅም አሉ። ይሄን ካልነገራችሁ እኔም አልነግራችሁም አላቸው። ሳይነግራቸው ቀርቷል። ይግን መድኃኒታችን ኢየሱስ ክርስቶስ ለነሱ ባይነግርም አባቶቻችን ግን የዮሐንስ ጥምቀት ከሰማይ ሆኗል ግን ገልጸው ነግረውናል። ምክንያቱም ፈቃዱ ከየት ነው? ዮሐንስ እንዲያጠምቅ ፈቃድ የተሰጠው ከማን ነው? ከምድር ወይስ ከሰማይ የሚል ስለሆነ ሰማያዊ እግዚአብሔር የሰጠው ስለሆነ ከሰማይ የሚል መልስ ይኖረዋል። እና ይህ ዕለተ ሰሉስ እንዲህ አይነት ጥያቄ
ጠይቆ እነሱም ጠይቀውት የነበረበት ወቅት ነው፣ ጊዜ ነው፣ እለት ነው ማለት ነው። በዚህ ቀንም እንደዚሁ ስጋ ለብሶ በመምጣቱ አይደል እነሱ የጠየቁት እሱም የጠየቃቸው እነሱ ጋር ቃለ ምልልስ የተደረገው ምእመናን ሁሉ መድኃኒታችን ኢየሱስ ክርስቶስ እንዲህ ከሰው መካከል ላይ ሲነጋገር ሲጠያየቅ ማየታቸው የሚያስደስት እንደመሆኑ ይህን እያሰቡ ትሕትናውን እየተገነዘቡ ስግደት ለእግዚአብሔር የሚያቀርቡበት ወቅት ቀን ነው ማለት ነው። ሕሙም ስላዳነ በእጆቹ ዳሶ ሙትን ስላስነሳ በእጆቹ ሶስተኛው ለሰኞ ሶስተኛ ለእሁድ አራተኛ ነው የሚሆነው። ዕለተ ረቡዕ ዕለተ ምክር ይባላል። ዕለተ ምክር ይባላል። የምክር ቀን ማለት ነው። የምክር ቀን ማለት ነው። ሰኞ ቢጀምሩም ባይሳካላቸው የተፈጸመው ምክራቸው መቼ ነው? ዕለተ ረቡዕ ስለሆነ ማለት ነው። በዕለተ ረቡዕ ምን እናድርግ በሚል ፍጻሜ ላይ ደረሱ። ፍጻሜ ላይ የደረሱበት ቀን ማን ነው? ዕለተ ረቡዕ። ስለዚህ ዕለተ ምክር ይባላል። ምክራቸው የተፈጸመበት ግብ የመታበት ምን እናድርግ። እንደውም የሚገርማችሁ አይሁድ ጌታን ሊይዙ ይፈልጋሉ፣ ግን እንዲያው ለይቶም አያውቁም ነበር። ከዮሐንስና የሚያውቅ ሰው ማፈላለግ ነበር የጀመሩትና የሚያውቅ ሰው ያፈላልጉ ነበር። ከደቀ መዛሙርቱ እንደሚያገኙ በምስጢር ተነጋገሩ። ከነዚያም አንዱ ይሁዳ አስቆሮታዊ ማለት ነው። ይሄን አግኝተው እንደሚይዙ እንደሚሳካላቸው በጠቅላላ ጨርሰው የሄዱበት ምክር የቆረጡበት የጨረሱበት ነገ እንደሚይዙ ዕለተ ሐሙስ እንደሚያገኙ ምክር የጨረሱበት ቀን ዕለተ ረቡዕ ስለሆነ ዕለተ ምክር ይባላል። ተማከሩ ላይ ያለው ይሄ ነው ነብዩ ማስቀድሞና በእኔ ላይ ተማከሩ ይምሰጥዋ ለነፍሴ ነፍሴን ያጠፋ ዘንድ ተማከሩ የሚል ትንቢትም ነበረ። ይህ ትንቢት የተፈጸመበት ምክራቸውን የጨረሱበት ዕለተ ረቡዕ ይሆናል። በዚህ ጊዜ ምእመናን የሚያስቡት ነገር አለ። ምን አለ? ዓለምን ሲፈጥር መላእክትን ያላማከረ፣ ፍጥረታትን ሲፈጥር መላእክትን ያላማከረ፣ ሰውን ሲፈጥር ማንንም ያላማከረ፣ ዓለምን ሊያድን ሲመጣ ማንንም ያላማከረ፣ አዳምን ሊፈጥር ያላማከረ፣ ሲፈርድም ያላማከረ፣ ሊያድን ሲመጣም ያላማከረ ሲሆን በሱ ላይ ግን አይሁድ እንደተማከሩ ተማከሩ እያለ መጽሐፍ ሁሉ ይናገራል። የተማከሩበትን ወቅት እያሰቡ አንተ የማንንም ምክር የማትፈልግ ዓለምን ሁሉ በብቻ የፈጠርክ ስትሆን በአንተ ላይ ግን እንዲህ አይነት ምክር ተፈጸመ በማለት እያሰቡ እያለቀሱ የሚሰግዱበት እግዚአብሔርን የሚለምኑበት ቀን ነው። ሕሙም ስላዳነ በእጆቹ ዳሶ ሙትን ስላስነሳ በእጆቹ ዳሶ እንደገና ለሰኞ አምስተኛ ለሰኞ አራተኛ ለእሁድ ደግሞ አምስተኛ የሆነው ዕለተ ሐሙስ ነው። ይህ ከሌሎች የተለየ ቀን ነው። ጸሎተ ሐሙስ በመባል ይጠራል። ይህ ማለት ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ቅድም ስግደት ላይ እንደተናገር ነው ደቀ መዛሙርቱን ከአንድ ቦታ ትቷቸው ከነሱ ፈቀቅ ብሎ የሰገደበት ወቅት ይህ ቀን ነበረ። ጸሎተ ሐሙስ ተብሎ የሚጠራው ይህ ነበርና በሕማማቲሁ ይላል፣ በዕለተ ሕማማቲሁ ይላል። መከራ በሚቀበልባቸው ወቅት አይሁድ በተማከሩ ምክር በጨረሱባቸው ወቅት በዚያ በዕለተ ሐሙስ ላይ ሰግዶ ጸልዮ እንደተመለሰ ዕለተ ሐሙስ እንደሆነ ይናገራል ማለት ነው። ይህ ጸሎተ ሐሙስ የሚባለው በሐሙስ ቀን በተለየ ጸሎቱን የጸለየበት ይችን ጽዋ ከኔ ያሳልፍ ብሎ የጸለየበት ወቅት ቀን ስለሆነ ጸሎተ ሐሙስ በመባል ይጠራል ማለት ነው። ሌላ አብይ ነገር ያደረገው መድኃኒታችን ኢየሱስ ክርስቶስ እሱ ዓለምን በውሃ ላይ የመሰረተ ዓለም የምትጠቀመውን ሁሉ ውሃ የፈጠረ ሲሆን ኩስኩስት ይዞ ውሃ በኩስኩስት ቀድቶ ወደ ደቀ መዛሙርቱ እግር የቀረበበት ቀን ነው። በጣም የሚደንቅ ትሕትና የተገለጠበት ቀን ነው። ይህ ቀን የተለየ ነው። ምክንያቱም ይሄ የሚታየው ጠፈር ውሃ ነው። ከዛም በላይ ያለው ሐኖስም ውሃ ነው። ከምድር በታችም ያለው ውሃ ነው። ውቅያኖስ በዙሪያ ያለውም ውሃ ነው። በጠቅላላ ፍጡራን አሁን የሚጠቀሙትም ውሃ ነው። ይህ ሁሉ ግን በሱ እጅ ነው ያለው። በሱ እጅ ነው ያለው። ይህ ውሃ ለሕይወት የተፈጠረ ነው። እንደገና ደግሞ ክፎችን ደግሞ ያጠፋበትም ነው። ሰባተ ካትም የጠፉ በውሃ ነው። ሰባት ካትን በውሃ ያጠፋ እሱ ነው።
እንደገና አሁን ደግሞ ደቀ መዛሙርቱን በውሃ የሚያጠብ እሱ ነው። እሱ በስጋው ሲመላለስ ኩስኩስት ተቀብሏል። ኩስኩስት ይዞ ያዕቆብ ዘስሩግ ይህንን በሃይማኖት አበው ሲገልጸው በሚያስደንቅ ቃል ይገልጸዋል። እሱ የመላእክት ጌታ ሲሆን ኩስኩስትን ተቀበለ፣ በኩስኩስትም ውሃ ቀዳ፣ ወደ ደቀ መዛሙርቱ እግር ቀረበ ይላል። ስጡኝ ልጠባችሁ አለ። በዚህ ላይ ከሐዋርያት ይከራከሩ ነበር። ለምን አንተ አይሆንም? ከነዚህም አንዱ ቅዱስ ጴጥሮስ ነበርና እኔ ካላጠብኩ ግን እድል ፈንታ የለህም በማለት ነበር የገሰጸው። ከዚያ በኋላ እሺ ጠበኝ በማለት ፈቅዶለታል። እሱ ፈቀደ። መድኃኒታችን ኢየሱስ ክርስቶስም እግሩን አጥቧል። ጸሎተ ሐሙስ የሚባለው መድኃኒታችን ኢየሱስ ክርስቶስ ታላቅ ትሕትናንም ያሳየበት። እንዲህ ካደረገ በኋላ ግን ያላቸው ነገር አለ። አይምሩ ዘንድ ተዘገበርኩ ለክሙ። በዮሐንስ ወንጌል ምዕራፍ 13 ላይ ታሪኩ አለ። ይህንን ያደረኩላችሁን አስተውሉ፣ ታስተውላላችሁ፣ ለበውክሙኑ ይላቸዋል። ዘገበርኩ ለክሙ፣ ይህን ያደረኩላችሁን ታስተውላላችሁ፣ እናንተም እኔ ለእናንተ እንዲህ እንዳደረግኩ እናንተም ለወንድሞቻችሁ እንዲህ እንድታደርጉ ነው ይላል። እዚህ ላይ የሚያሳየው ምስጢር ምንድን ነው? ጳጳስን እግሩን ቢያጥበው ትሕትና ይሆናል? እኩል ናቸው። እሺ አንድ መነኩሴ የጳጳሱን እግር ቢያጥበው ትሕትና ነው? አይደለም፣ የሚገባ ስለሆነ ነው። አንድ ልጅ አባቱን ቢያጥበው ትሕትና ነው? ትሕትና ነው፣ ግን የሚገባ ነው፣ ልዩ አይደለም። አንድ ደቀ መዝሙር መምህሩን ቢያጥበው ትሕትና ሊሆን ይችላል፣ ግን ግዴታም አለበት። የሚገርመው ግን መምህሩ ደቀ መዝሙሩን ሲያጥብ ነው። ጳጳሱ ምእመናንን ሲያጥብ ነው ትሕትና የሚሆነው። ልክ ከዚህ ላይ የተመለከትነው መምህር ሲሆን፣ አለቃ ሲሆን ደቀ መዛሙርቱን ማጠቡ፣ ጌታ ሲሆን ፍጡራኑን ማጠቡ ነው የሚገርመው። እንግዲህ እዚህ ላይ የምናየው ታላቁ ታናሹን ሲያጥብ ነው። ታላቅ ታናሽን ሲያጥብ፣ ታናሽ ታላቅን ሲያጥብ የተለመደ ነው። እዚህ ላይ መድኃኒታችን ኢየሱስ ክርስቶስ ያስተማረው ግን ታላቅ ታናሽን እንዲያጥብ ነው። ይህንን ያስተማረበት ወቅት ዕለተ ሐሙስ ነው። ዕለተ ሐሙስ ነው ማለት ነው። ሌላው እዛ ላይ የሚደረግ እንደገና አሁንም ቤተ ክርስቲያን ይህንን ምሳሌ አድርጋ ከክርስቶስ ምሳሌነትን ተቀብላ ቤተ ክርስቲያን ላይ ምሳሌነቱ እንዳይቀር፣ ያ የተደረገው እንዳይቀር ታደርጋለች። እንዲያውም ከምእመናን ሁሉ በላይ የሆነ ከካህናት ሁሉ በላይ የሆነ አለቃ ነው የሚያጥበው በዛ ምሳሌነት ማለት ነው። ይህ ግን ሁልጊዜ ሊሆን ይገባል። በዕለተ ሐሙስ ብቻ ቤተ ክርስቲያን ሊደረግ አይገባም። ምክንያቱም እንግዶች በቤቱ በሄዱ ጊዜ ኤጲስቆጶስ እንኳ ቢሆን እግራቸው ማጠብ አይዘንጋ ይላሉ ሰለስቱ ምዕት በሃይማኖተ አበው ላይ ማለት ነው። እና አይዘንጋ ኤጲስቆጶስም ይሁን እንግዳ ከሄደ ይጠብ ይላል። እና ይሄ ሁል ጊዜ በቤታችን የምናደርገው እንጂ በዓመት ጸሎተ ሐሙስ ስለመጣ አለቃው ወገቡን ታጥቦ የጌታ ምሳሌ ነኝ ብሎ ማጠቡ ብቻ ምሳሌነቱን ያዛ አርአያነቱን ያዛ አይባልም፣ ሊያስልም አይችልም። ነገር ግን ሁል ጊዜ እንግዳ በቤቱ በሄደ ቁጥር የምእመናንም ሆነ የማንኛውንም በጠቅላላ እንግዳ የሆነውን ሁሉ ለማጠብ ዝግጁ መሆን አለበት። በዓመት ብቻ የሚታይ መሆን የለበትም ማለት ነው፣ እዚህ ላይ ያለው ማለት ነው። ከዛ እንግዲህ በቤተ ክርስቲያን ላይ ብዙ የሚፈጸሙ ስርዓቶች አሉ። እነዚህንም ምእመናን እንደገና ጉንባን የሚባል የሚጠቀሙት አለ የሚበላ ያ ከስንዴ ከባቄላ አድርገው አዋህደው ነው የሚሰሩትና እዛ ላይ በጠቅላላ የመጀመሪያው በኦሪት እስራኤል ከግብጽ ሲወጡ ያደረጉት ምሳሌ አለ። እሱም ያው ነፍሮ ይቀቅሉ እንደነበረ ለማስታወስ ነው። ዋናው ምስጢር በሐዲስ ኪዳን ግን ስንዴና ባቄላ አንድ ላይ መዋሃዱ መለኮትና ስጋ መዋሃዱን የሚያጠይቅ ነው። ስንዴ የመለኮት ባቄላ ደግሞ የስጋ ይሆናል። ያ መከራ ደርሶበታል። ስንዴው መከራ ይደርስበታል፣ ባቄላው መከራ ይደርስበታል። ምክንያቱም ይፈተጋል፣ ምን ይባላል፣ ይከካል። በዚህ መከራ ያገኘዋል ማለት ነው። ይህ መድኃኒታችን ኢየሱስ ክርስቶስም ከመለኮትና ከስጋ በተዋህዶ ያለ ስለሆነ በመለኮቱ በሰውነቱ ሁለት ተብሎ የማይጠራ አንድ ተብሎ የሚጠራ ሲሆን መለኮት በስጋ መከራ መቀበሉን የሚያጠይቅ ነው። እዚህ ላይ መለኮት መከራ ተቀብሏል አልተቀበለም፣ ታዲያስ እንዲያውም እኮ እንዴት ነው የሚል ሊነሳ ይችላል። መለኮት በስጋ ገንዘብ ተቀብሏል። ምክንያቱም የተራበው መለኮት ነው በስጋ የተገረፈውም መለኮት ነው በስጋ። ይህ ሲል ግን መለኮት በባህሪው የሚገረፍ አይደለም። መለኮት በባህሪው መከራ የሚቀበል አይደለም።
መለኮት በባህሪው ምንም የሚነካው የሚዳሰስ አይደለም። ታዲያ አይሁድ ግን ዳሰሱት። ማንን? መለኮትን። አይሁድ መለኮትን በስጋ አልዳሰሱትም ካልን ሐዋርያትም የሰገዱት ለመለኮት አይደለም ማለት ነው። ሐዋርያት ደግሞ ለስጋ በሰገዱ ጊዜ ለመለኮት ሰገዱ። እመቤታችንም ስጋን በወለደ ጊዜ መለኮትን ወልዳለች። ወላዲተ አምላክ የምትባለውም ለዚህ ነው። እንደዚህም ሁሉ እመቤታችን የወለደችው አምላክ መለኮት ከሆነ አይሁድም የያዙት አምላክ ነው። አይሁድም የሰቀሉት አምላክን ነው። እጅ እግሩ የተቸነከረው አምላክ ነው። ለዚህ ነው ኦ አይዳው ለለሃኳሁ ለአዳም እፎ ተቀነዋ በቅንዋተ መስቀል ኦ አይጋር ለአንሶስዋ ውስተ ገነት እፎ ተቀነዋ በቅንዋተ መስቀል ኦ አፍ ዘነፋ ውስተ ገጹ ለአዳም መንፈስ ሕይወት እፎ ሰረበ ቢሃ ወሐሞተ በማለት ሊቁ ዮሐንስ አፈወርቅ በቅዳሴ ይህ ማለት አዳምን የፈጠሩ እጆች እንደምን በችንካር ተቸነከሩ አለ። እዚህ ላይ መለኮት ነው እንግዲህ አዳምን የፈጠረው። አሁን በችንካር የተቸነከረውም እሱ ነው ማለት ነው። አይዳወ መለኮት ከአይዳወ ስጋ ጋር በተዋህዶ ማለት ነው። ልክ ስንዴው መከራ ያልተቀበለ ሲሆን እንደ በቂላው ግፍ ያልደረሰበት ሲሆን ኋላ ግን በመዋሃድ ግን የሚደረግበት ሁሉ በባቄላ ላይ የተደረገበት ሁሉ ተደርጎበታል። እንደዚሁም ሁሉ መለኮትም መከራ የማይደርስበት ሲሆን የስጋው መከራ ሁሉ ለመለኮት ተቆጥሮለታል። ቅዱስ ቄርሎስም እንዳስተማረን በተዋህዶ ትምህርቱ ላይ እሳትና ብረትን አመሳስሎ እንደነገረን ማለት ነው። በገነት የተመላለሱ እግሮች እንደምን በችንካር ተቸነከሩ ይላል። በአዳም ላይ የሕይወት እስትንፋስን እፍ ያለ አፍ እንደምን ሐሞትን ጠጣ በማለት አድናቆቱን ይገልጻል፣ ትሕትናውን ይናገራል ማለት ነውና በዛ ላይ የሚደረገው ይህ ምሳሌነት አለው ማለት ነው። ከዛ በተረፈ ጸሎተ ሐሙስ ላይ ከሁሉ በተለየ ቅዳሴ አለው። ጸሎተ ሐሙስ ቅዳሴ አለው። ይኸውም ምንድነው? ስርዓቱ ከመጀመሪያው ከመድኃኒታችን ከኢየሱስ ክርስቶስ ነው። መስዋዕተ ኦሪት የተሻረበት መስዋዕተ ሐዲስ የተተካበት ዕለት ጸሎተ ሐሙስ ስለሆነ ማለት ነው። በዚያ ቀን ነው እንግዲህ መስዋዕተ ኦሪትን ከበሉ በኋላ ፋሲካን ካደረጉ በኋላ ወዲያውኑ መስዋዕተ ኦሪትን ሽሮ መስዋዕተ ሐዲስን የተካው መድኃኒታችን ኢየሱስ ክርስቶስ ማለት ነው። በዚያች ቀን በሕማማት ውስጥ ቅዳሴ የሌለበት ሲሆን ማህሌት የሌለበት ምንም ሌላ በሌላ ቀን የሚደረጉ አገልግሎቶች የሌሉ ሲሆን በዚህ በጸሎተ ሐሙስ ጊዜ ግን ከቅዳሴው ክፍል የሚዜሙ ዜማዎች በጠቅላላ ቅዳሴ ስርዓተ ቅዳሴ ይደርሳል። ይህ ግን እንደ ሌላው ቀን ሙሉ አይሆንም። ምክንያቱም ለምሳሌ ተንሥኡ ለጸሎት ቢባል እግዚኦ ተሳሃለነ ማለት የለም። ምክንያቱም አዳም መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ከሄደ በኋላ እንደ ማንኛውም ጸሎት ተነሱ ብሎ ነበረ። እነዚያ ነፍሳተ አበው ደግሞ አቤቱ ይቅር በለን ብለው ነበረ። ይህ አልደረሰም ለማለት ስብሐት ለአብ ወወልድ ወመንፈስ ቅዱስ በሚል ነው የሚቀበሉት። እና ልክ እንደዚህ በተለያየ ሌላም ቃለ ዓዋዲ የለም፣ አዋጅ የለም። ለምን? ቅዳሴው ገና ለዓለም ሁሉ አልታወቀም። መስዋዕተ ሐዲስ ገና ስላልታወቀ በቃለ ዓዋዲ አይደለም ቅዳሴ ሁሉ የሚሆነው። ከዛ ከመጀመሪያው ጀምሮ እስከ መጨረሻው ድረስ የሚቀሩ የሚገቡ አሉ ማለት ነውና በዚህ ነው የምታካሄደው ቅድስት ቤተ ክርስቲያን በጸሎተ ሐሙስ በቅዳሴው ላይ ማለት ነው፣ በቅዳሴ ማለት ነው። በተረፈ እዛ ላይ ኪዳንም የለም ምንም የለም። በሌላ ቀን የሚደረገው በጠቅላላው የለም፣ የሚጎድል ነው ማለት ነው። ለዚሁም እንደተባለው መስዋዕተ ኦሪትን የሚሽርበት መስዋዕተ ሐዲስን የሚተካበት እንጂ በአራቱ ማዕዘን የታወቀበት ስላይደለ ነው ማለት ነው። ስጋዬ ነው ደሜ ነው ብሎ መድኃኒት ይሆን ዘንድ ለዓለም የሰዋውን መስዋዕት ለደቀ መዛሙርቱ ካቀበለ በኋላ አይሁድ መጥተው ይዘውታል። የያዙትም እንዳልነው መለኮትን በስጋ ነው ተይዟል። እሱም የመጣበት ዓላማ ነው። ሌሊቱን ሁሉ በጲላጦስ አደባባይ በጠቅላላ በሐና ግቢ በቀያፋ በሊቃነ ካህናቱ ውስጥ ግቢ ውስጥ ሲያመላልሱት አድረዋል፣ ሲደበድቡት አድረዋል። መኑ ጸፋከ ወመኑ ኮራከ፣ ማነው የመታ ማነው በጥፊ የመታ ማነው የደበደበ፣ እስኪ ትንቢት ተናገር፣ ነብይ ነኝ አምላክ ነኝ እያልክ አይደለም እያሉ ይዘብቱበት ነበረ። ተሳለቅዎ በማለት ይቀጽዋል መጽሐፉ። ተዘባበቱት ይለዋል። ይህ ሁሉ ሆኖ ሲነጋ እንግዲህ ዕለተ ዓርብ ነው ያለው። ዕለተ ዓርብ ደግሞ ከሌሎች ቀናት ለየት ይላል። ከአበይት በዓላት አንዱ ዕለተ ዓርብ ነው። ሕሙም ስላዳነ በእጆቹ ዳሶ ሙትን ስላስነሳ በእጆቹ
በዕለተ ዓርብ በ3 ሰዓት በጲላጦስ አደባባይ ቀርቧል። ሊቁ ጎርጎርዮስ ለመኮንነ መኳንንት ኮነንዎ፣ ነገስታትን እስከዚህ ጊዜ ግዙ፣ እስከዚህ ጊዜ ግን አትገዙም፣ እስከዚህ ደንበር ግዙ፣ እስከዚህ ደንበር አትገዙም ብሎ ደንበር ወሰን ጊዜ የሰጠውን መኮንነ ሰማይ ወምድር እሱን ፈረዱበት በማለት እንደተናገረ በጲላጦስ አደባባይ ቀርቦ ለፍርድ ተጠየቀ። አዳምን የሞት ሞት የፈረደበት እሱ አሁን ደግሞ ያ የፈረደበትን ፍርድ በራሱ ይሸከም ዘንድ የሞት ሞት ተፈረደበት። በዛ ላይ በጲላጦስ አደባባይ የቆመበት በ3 ሰዓት ነው። ከዛ ደግሞ ይህ ሁሉ ጲላጦስ ሊያድነው ቢወድም ዘመዶቹ ግን አይሁድ ማለትም የእመቤታችን ዘመዶች ስለሆኑ እነሱ ግን የሞት ዘንድ ስለሆነ ፈቃዳቸው እሱ ምንም በደል አላገኘሁበትም አለ። ብቻውን ወስዶ ነበረ ሊመረምረው ጲላጦስ ማለት ነው። እንደው ምንድነው ስራ ምንድነው በደል እያለ ነበረ ሲመረምረው እንኳን የሙት በቃ የሚፈረድበት ዓይኔ ይፍሰስ የሚባልበት በደል አላገኘም። ይሄንን ሰው ጻድቅ ምን ላርገው፣ ይሄ እውነተኛን ሰው ምን ላርገው ነበር ያለው። በዚህ ጊዜ ስቀለው አሉ ይላል። ድምጽ በሁለት አቅጣጫ ተሰምቷል። በዚህ ጊዜ በሲኦል በዚህ ዓለም ያሉ አይሁድ ስቀለው ይሉ ነበር። በሲኦል ያሉም ነፍሳት ስቀለው ይሉ ነበር። አይሁድ በምቀኝነት የተነሱ ናቸው፣ እንዲሞት ፈልገዋል። በሲኦል ያሉ ነፍሳት ደግሞ እሱ ካልተሰቀለ አይድኑምና ነው። እና እንዲህ እያሉ ነበረ። እንዲህ ካደረጉ በኋላ በ6 ሰዓት በቀትር ማለት ነው በ6 ሰዓት በመልዕልተ መስቀል በቀራንዮ ላይ ተሰቀለ። ለምን እንደዚህ ሆነ? 6 ሰዓትን የፈለገበት ምስጢር አዳም የሳተባት ሰዓት 6 ሰዓት ቀትር እንደነበረች አባቶቻችን አስተምረዋል። 6 ሰዓት ላይ ስለሆነ እንዲሁም ደግሞ 6 ሰዓት ቀትር ናት። ዋዕየ ፀሐይ የሚጸናባት፣ ሰው ሁሉ ስራ ውሎ የሚደክምባት፣ እህል ውሃ የሚፈልግባት፣ ራበኝ ደከመኝ የሚልባት፣ ሰውነቱ ሁሉ የሚዝልባት ሰዓት ስለሆነች ይችን ሰዓት ተጠቅሞ ደግሞ ዲያብሎስ የሰውን ልጅ ሁሉ ወደ ስህተት የሚጥልባት ሰዓት ናትና አዳምና ሔዋንም የሳቱባት ሰዓት እቺ መሆኗን ስለሚያውቅ በዚች ሰዓት እንዲሰቀል ፈቃዱ ሆኗል እና በዚች ሰዓት ነው በመስቀል ላይ በመልዕልተ መስቀል ላይ እጆቹን የዘረጋው ዓለምን ሁሉ ለመጥራት ወደሱ ለመሳብ ከምድር ከፍ ካልኩ ሁሉን ወደ እኔ ስባለሁ ያለ ነውና ከምድር ከፍ ብሎ ከሰማይ ዝቅ ብሎ በመልዕልተ መስቀል ላይ ተሰቅሏል። እጆቹን ዘርግቷል። በሲኦል ያሉትን ይጠራቸዋል፣ በዚህ ዓለም ያለንን እኛንም ይጠራናል። በዚህ በመስቀል ላይ ሆኖ በዚህ እንደገና በ9 ሰዓት በዚህ ሰዓት የተፈጸሙ 7 ተአምራት አሉ። አምላክ ለመሆኑ ፈጣሪ ለመሆኑ የሚያረጋግጡ ማለት ነው። በሰማይ 3 ተአምራት፣ በምድር ደግሞ 4 ተአምራት፣ በጠቅላላው 7 ተአምራት። በዚህ ሰዓት መድኃኒታችን ኢየሱስ ክርስቶስን ክብር ይግባውና ለዓለም ሁሉ ልብስን ያለበሰ የጸጋ ልጅነትንም የሚያጎናጽፍ ሲሆን እሱን ግን የለበሰውን ልብስ ነስተውታል፣ ገፈውታል። ወሰለብዎ አልባሲሁ ልብሶችን ገፈፉት ነው የተባለውና ራቁቱን ነበር የሰቀሉት። በዚህ ጊዜ ግን በሰማይ ካሉ ተአምራት አንዱ ፀሐይ ቀን ስለነበረ ቀትር ስለነበረ ያች በቀትር ሰዓት የምታቃጥለዋ ፀሐይ በዚህ ሰዓት ግን እንኳን ማቃጠል ብርሃኗን መስጠት አልወደደችም፣ ከለከለች። በዚህ መድኃኒታችን ኢየሱስ ክርስቶስ እርቃን ተሸፈነ። የሰው ልጆች ልብሱን ገፈፉት። ግዛን የሌላት ፀሐይ፣ ልብ ያልተሰጣት አእምሮ ያልተሰጣት ፀሐይ ግን ጌታዬ ፈጣሪ በመስቀል ላይ ራቁቱን ተሰቅሎ እንዴት ለነሱ አሳያቸዋለሁ ብላ ጨለማ ሆናለች። የሐዘን ምልክት ነው፣ ጥቁር የሐዘን ልብስ ምልክት ነውና ጨለማ ሆናለች። ፀሐይ ከገባሽ ዘንድ ማን ነበር መውጣት ያለበት? ጨረቃ ደግሞ እንደ ፀሐይ አንቺ ፈጣሪ በመሆኑ አይደለም እርቃኑን የሸፈንሽ፣ እኔስ ታዲያ ማን ነኝ? የማን ፍጡር ነኝ? በማለት እሷም ደግሞ ደም አልቅሳለች። እንደገና ከዋክብትም ከጨረቃ ጋር የሚወጡትም ወደ ምድር ወድቀዋል። መስገዳቸው ይሆን? ረገፉ፣ እንደቆሎ ረገፉ፣ ብርሃን መስጠት አልቻሉም። በዚህ ጊዜ ለክፎች እንዳይታይ አጨለመባቸው። ፀሐይም ብርሃኑ አነሳች፣ ጨረቃም ብርሃኑ አነሳች፣ ከዋክብትም ረገፉ እና ይህ ተፈጸመ። ይህ እስከ 9 ሰዓት ነበር የተፈጸመው። የሚገርመው በኢትዮጵያ ቤተ ክርስቲያን ስጋ ወደሙ